የተረጋጋ ማክሮ ኢኮኖሚ አስተማማኝ ሰላምና ለኢንቨስትመንት ምቹ በሆነው በአማራ ክልል ኢንቨስት ለማድረግ ጊዜው አሁን መሆኑ ተገለጸ። ይህ የተገለጸው በውጭ ሀገራት ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር በአገራዊና ክልላዊ የልማት ጉዳዮች ላይ ለመወያየት በዋሽንግተን ዲሲ በተጠራው ስብሰባ ላይ ነው። የአማራ ብሔራዊ ክልላዊ መንግስት ዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ፣ የአማራ ልማት ማህበር አልማ እንዲሁም የሰሜን አሜሪካ አልማ ቻፕተር በጋራ በመሆን በኢትዮጵያ ኤምባሲ ባዘጋጁት በዚሁ ስብሰባ ላይ በመገኘት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው እንዳሉት በክልላችን ተንሰራፍቶ የቆየውን ድህነት እንደምናሸንፈው ምልክት አይተናል። አገርን ለመለወጥ እያደረግን ባለው እንቅስቃሴ ላይ እናንተም ተጨመሩ የሚል መልእክት አስተላልፈዋል። ስለ አማራ ክልል እና የአማራ ብሔራዊ ክልላዊ መንግስትና ህዝብ በኢትዮጵያ ውስጥ እየተካሄደ ስላለው የለውጥ እንቅስቃሴ፣ ስለ ልማት፣ ስለ ዲሞክራሲ ግንባታ ያለው ድርሻ ምንድነው የሚለውን በውጭ የሚኖሩ ወገኖቻችን እንዲገነዘቡት ለማድረግና በአገራችን የተጀመረውን የለውጥ እንቅስቃሴ ከክልሉ መንግስት ህዝብ ጋር በመተባበር የድርሻቸውን እንዲወጡ ለማስቻል ነው። የአማራ ክልል በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ ከፍተኛ ተጽዕኖ የሚያሳድር ክልል ነው። በአዎንታዊነቱ አገሪቱ ወደፊት እንድትራመድ በማድረግ ረገድ ትልቅ ድርሻ ያለው ክልል ነው። እንዲሁም ደግሞ ባሉታ ከተመለከትነው አገሪቱን ወደ ኋላ በመጎተትም የራሱ ሚና ያለው ክልል ነውና በኢትዮጵያ ጉዳይ ላይ ትልቅ ተጽዕኖ የሚያሳርፍ ክልል ነው ብሎ መናገር ይቻላል። ባለፉት ዓመታት ሀገራችን ላስመዘግባቸው ፈጣን የኢኮኖሚ፣ ማህበራዊ እና ፖለቲካዊ እድገት የአማራ ክልል ከፍተኛ ድርሻ ተወጥቷል ብለን እናምናለን። ክልላችን ለፈጣን የሀገራችን የኢኮኖሚ እድገት ትልቅ ሚና የተጫወተ ክልል ነው። ምክንያቱም የሀገራችን ዋነኛ የእድገት መሰረትና እንዲፋጠን ያደረገው ግብርናው ነው። ኢትዮጵያ ውስጥ ደግሞ በግብርና ልማቱ በግብርና ምርት ከፍተኛ ድርሻ ያለው ክልል ነው። በሀገራችን ውስጥ ሰላም እንዲሰፍን፣ ዲሞክራሲ እንዲያብብ ትልቅ ሚና እየተጫወተ ያለ ህዝብ ነው የአማራ ህዝብ። በውይይቱ ላይ በአሜሪካ፣ በሜክሲኮና በጀማይካ የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ግርማ ብሩን ጨምሮ አምባሳደሮች፣ ከፍተኛ የክልሉ አመራሮች እንዲሁም በርካታ ቁጥር ያላቸው ኢትዮጵያውያንና ትውልድ ኢትዮጵያውያን ተገኝተዋል። ከተሳታፊዎች ለተነሱ አስተያየቶችና ጥያቄዎች ከመድረኩ ምላሽ የተሰጠ ሲሆን ከተሳታፊዎቹ መካከል አንዳንዶቹ እንዲህ በማለት ሀሳባቸውን ገልጸዋል። በእውነቱ በጣም እጅግ የደመቀ ፕሮግራም ነበር። እንደምታውቂው የዚህ ድርጅት መስራች አባል ነበርኩ በድሮ ዘመን። በእኛ ጊዜ 10፣ 20 5 ሰዎች ነበር የምንሰባሰበው። ዛሬ ቤቱ ሞልቶ ወደ 300-500 ሰዎች። በእውነት ከዛ የበለጠ ደግሞ ኤምባሲው በጣም ቆንጆ በሆነ መንገድ አቀናጅቶ በፓወርፖይንት በቁጥር በአሃዝ የተደገፈ ቆንጆ ፕሬዘንቴሽን ስለ ሀገራችን፣ ስለ ኢትዮጵያ፣ ስለ አማራው ክልል ከዛም አልፎ በአማራው ክልል አካባቢ ስለሚደረገው እንቅስቃሴ እጅግ የደመቀ ፕሮግራም ነበር። በተለይ አንድ ወጣት ልጅ በእውነት ውጭ የሚናገሩትን ውስጥ ገብቶ በጥያቄ መልክ ስርዓት ባለው መንገድ ጥያቄ አቅርቦ የአማራው ክልል ሊቀመንበር እንደዚሁም አምባሳደሩ በእውነት አድንቀው ህዝቡ ሁሉ አጨብጭቦለት ምን ነው ሌሎቹም እንደዚሁ ገብተው በስነ ስርዓት ተካፍለው ጥያቄያቸውን፣ ሂሳቸውንም ድጋፋቸውንም ቢያሰሙ የሚል መንፈስ ነበር። የዛሬው ስብሰባ አንጀት የሚያረካ በጣም ደስ የሚል ደግሞ እኔ ራሳቸው ይሄንን ያቀርቡ ሰዎች ተወክለው የመጡት ለትክክለኛ አላማቸው የቆሙ ጥፍት ምጥን እውነትን የተመረኮዘ ሁሉንም በየእንዳመጣጡ ያስተናገዱ ግሩም የሆነ ሁላችንም ሀሳባችን የተናገርንበት ወደፊትም ነው እንዲህ አይነቱ ስብሰባ ነው ኢትዮጵያ ሊገነባ የሚችለው። በእውነትን የተመረኮዘ ፍለፊት ሁሉም ዲስከስ ያደረገበት ስለሆነ በጣም ደስ ይላል። የዘንድሮ የክልልና የፌዴራል የዲያስፖራ ፌስቲቫል
ከሐምሌ 1 እስከ ሐምሌ 26 2008 ዓ.ም በአማራ ብሔራዊ ክልል እንደሚካሄድ ለማወቅ ተችሏል። ንጋት በቃና ከኢትዮጵያ ሚዲያ ኔትወርክ ዋሽንግተን ዲሲ